ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። የፈረቃ ስርዓትን ዘርግቶ የአዲስ አበባ ውሃና ፍሳሽ ባለስልጣን የተለያዩ ስራዎችን ያከናውናል። አጠቃላይ ምን ይመስላል ከዚህ አንፃር የሚሰራው ስራ የሚለውን ለመቃኘት ዛሬ ሁለት ቅርንጫፍ ጽሕፈት ቤቶች እንገኛለን። እናንተም ፕሮግራማችንን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ተመልካቾቻችን እንግዲህ በአዲስ አበባ ውሃና ፍሳሽ ባለስልጣን ለሚኩራ ቅርንጫፍ ጽሕፈት ቤት ተገኝቻለሁ። አሁን ቀደም ሲል በመግቢያ ሳስተዋውቅ እንደነበረው አጠቃላይ ከውሃ ስርጭት ጋር የተያዙ ሀሳቦችን እናነሳለን። ውስጥ ጉዳዩ የሚመለከተው ኃላፊ እየጠበቀኝ ነው። እንግዲህ ይህንኑ ቆይታ እየተከታተላችሁ አሁንም አብራችሁን ቆዩ፣ ተከታተሉን። ሰላም አቶ ሙሉጌታ፣ እንዴት ነህ? ሰላም ነው? አለን። ስራ እንዴት ነው? ጥሩ በጣም። እንግዲህ ዛሬ እናንተ ቅርንጫፍ ጽሕፈት ቤት ቀደም ሲልም ለተመልካቾች እያስተዋወቅኩ ነበር ከውሃ ስርጭት ከፈረቃ ስርዓት ጋር የተያዙ አጠቃላይ ሀሳቦችን ለመቃኘት ነው የመጣ ነው። በጣም ደስ ይለናል። አረፍ ብለን እናውራ። መልካም። እሺ፣ በጣም ጥሩ አመሰግናለሁ። የውሃ ስርጭት በቅርንጫፍ ጽሕፈት ቤታችን አሁን ባለው ሁኔታ በጣም ጥሩ የውሃ ስርጭት ነው ያለን። ከሲስተም አንጻር ላነሳሹ እንዴት እንደምንሰራ የተወሰነ ማብራሪያ ለመስጠት ያክል 4 ዞኖች አሉን በወረዳ የተከፋፈሉ። ክፍለ ከተማ 2 ክፍለ ከተማ ነው የምንሸፍነው። የለሚኩራ ክፍለ ከተማንና የቦሌ ክፍለ ከተማ ወረዳ 11ን አንድ ወረዳ ወስደን እሱን ነው እየሸፈንን የምንገኘው። ከውሃ ስርጭት ሲስተም አንጻር በ4 ዞን ከፍለን 4 ቡድን ተዘጋጅቶ በየወረዳው በየአካባቢው ቴክኒሻኖች፣ ሲኒየር ቴክኒሻኖች፣ የክትትል ሱፐርቫይዘር መሐንዲሶች ሆነው የተደራጀ ሲስተም ነው ያለ። ከውሃ ስርጭት ጋር ተያይዞ እንደሚታወቀው ከተማችን ላይ ካለው የውሃ አቅርቦትና ፍላጎት አለመጣጣም አንጻር የሚሰሩ ስራዎች አሉ። እንደ ተቋምም እንደ አዲስ አበባ ውሃና ፍሳሽ ባለስልጣንም ማለት ነው። በእናንተ ቅርንጫፍ ጽሕፈት ቤትስ ከዚህ አንጻር በተለይ ይህንን ለማጣጣም ይህንን አቻችሎ ከመስራትና ከመሄድ አንጻር ምን እየተደረገ ነው የሚለውን ብታነሳልኝ። በጣም ጥሩ። የለሚኩራ ቅርንጫፍ ጽሕፈት ቤት የከተማዋ የማስፋፊያ አካባቢ ነው። ከእለት ወደ እለት ደንበኞች እየጨመሩ የሚሄዱበት የተለያዩ የልማትና የሀገር ፕሮጀክቶች የሚሰሩበት ቅርንጫፍ ጽሕፈት ቤት ከመሆኑ አንጻር የውሃ ፍላጎቱ በዛ ልክ የሚጨምር፣ በዛ ልክ ደግሞ የደንበኛውም ቁጥር እየጨመረ የሚሄድ ከመሆኑ አንጻር ያለን የውሃ አቅርቦትና የፍላጎት አለመጣጣም ለመቅረፍ ባለስልጣን መስሪያ ቤቱ በፕሮጀክት እየቀረጸ በየአመቱ በተለያዩ አካባቢዎች ላይ ፖኬት ወይም የኪስ ጉድጓዶችን በማበልጸግ የማህበረሰቡን የውሃ ፍላጎት ለማረጋጋት ከፍተኛ ስራ እየሰራ ይገኛል። ያው በዘላቂነት ደግሞ የገጸ ምድር ወይም የግድብ ስራዎች እየተጠኑ ወደ ትግበራ ለመግባት በዝግጅት ላይ እንደሆኑ ይታወቅ ስለሆነ ማለት ነው። ከውሃ ፈረቃ ስርዓት ጋር ተያይዞ በእናንተ ቅርንጫፍ ጽሕፈት ቤት ምን አይነት ስራዎች ነው የሚሰሩት? የውሃ ፈረቃ ፕሮግራማችን እንግዲህ ከትንሹ 2 ቀን በጣም ከፍተኛው ደግሞ 4 ቀን በአማካኝ በሳምንት እንዲያገኙ ተደርጎ የተሰራ ሲስተም ነው አሁን እየተጠቀምንበት ያለ ነው። ከዚህ ውጪ የጤና ጣቢያ፣ የትምህርት ቤቶች፣ የምገባ ማዕከል ያላቸው ትምህርት ቤቶች እና ከፍተኛ ሆስፒታሎች እንደ አበበች ጉበና አይነት በሳምንት 7 ቀን ውሃ እንዲያገኙ ሰርተንላቸዋል። የውሃ ፍላጎታቸውና የሚሰሩት ስራ አንጻር ከፍተኛ እና በሳምንት 7 ቀን ማግኘት የሚገባቸው ስለሆነ እሱን ከባለስልጣን መስሪያ ቤቱ ጋር በጋራ በመሆን በመነጋገር በቅርንጫፍ ጽሕፈት ቤታችን
ሴት በማድረግ 7 ቀን መስጠት የምንችላቸውን ለይተን 7 ቀን እየሰጠን ነው። 7 ቀን መስጠት የማንችላቸውን ደግሞ እንደዚህ አይነት አገልግሎት የሚሰጡ ተቋማትን በአካባቢው ወይም ደግሞ በሚገኙበት ቦታ ላይ ባለው በኤሪያው በተወሰነው ፈረቃ 2 ቀንም 4 ቀንም 3 ቀንም እንዲያገኙ ተደርጎ ቀሪውን ቀን ደግሞ በጠየቁን ሰዓት በተሽከርካሪ ውሃ በማድረስ እያሰራጨን ነው የምንገኘው። ከዚሁ ከፈረቃ ስርዓት ጋር ተያይዞ ደግሞ በተለያዩ ቦታዎች ላይ በተለይ ከደንበኞች ዘንድ የሚነሱ ቅሬታዎች እንዳሉ እናደምጣለን እና በእናንተ ቅርንጫፍ ጽሕፈት ቤትም እንግዲህ የተለያዩ ቅሬታዎች እንደነበሩ አሁን ላይ እነዛን ቅሬታዎች የተለያዩ ስራዎችን ሰርቶ መፍታት እንደተቻለ ሰምተን ነው አንድም ዛሬ እዚህ የተገኘ ነው እና ምን ነበር ይገጥም የነበረው ችግር፣ በምን አይነት መንገድስ ችግሩን ፈታችሁ የሚለውንም አንሳልኝ እስቲ። አንደኛው እና ዋና የነበረው የውጫዊ ችግር ነው። የመብራት ተመርቶ የሚመጣውን ውሃ እንደሚያሰራጭ መስሪያ ቤት ወይም ደግሞ እንደሚያሰራጭ ቅርንጫፍ ጽሕፈት ቤት እንደሚያሰራጭ ክፍል ተመርቶ መምጣት የግድ ነው ማለት ነው። ስለዚህ የሚመረትበት አካባቢ ላይ ደግሞ ከፍተኛ የሆነ የመብራት መቆራረጥ፣ የመብራት አለመኖር ችግሮች ነበሩብን። ፓምፖቹ የሚሰሩት በመብራት ኃይል ስለሆነ ስለዚህ በተለይ ከለገዳዲ ክፍል 1 ከርሰ ምድር ያገኙ የነበሩ አካባቢዎች እንደ ቦሌ አያት 49 ኮንዶሚኒየም፣ ቦሌ አራብሳ ኮንዶሚኒየም፣ ሰሚት አካባቢ 72 አካባቢ በተለይ እነዚህ አካባቢዎች ላይ በጣም አግሬሲቭ የሆነ ቅሬታ፣ ሌሎቹ አካባቢዎች ላይ ደግሞ አልፎ አልፎ የሚታዩ ቅሬታዎች ነበሩ። ያው ከመብራት ጋር ያልተገናኙ ናቸው እነሱ። ይሄንን ለመቅረፍ የተደረገው ምንድነው? ከአዲስ አበባ ለብቻው ወደ የሚመረቱበት ቦታዎች ወደ ለገጣፎ፣ ሰንዳፋ፣ ለገዳዲ አካባቢ የሚገኙ ከርሰ ምድሮች ከአዲስ አበባ ለብቻቸው ኃይል እንዲያገኙ መስመር እንዲዘረጋ ተደርጎ አብዛኛው ራሱን የቻለ ከማህበረሰቡ ጋር የማይገናኝ እዛ ያለውን ማህበረሰብ የማይረብሽ እዛ ያለውን ኢንዱስትሪ የማይረብሽ ለብቻው ምርቱን ማምረት እንዲያስችል ተደርጎ አብዛኛው ኦልሞስት ሁሉም ማለት በሚቻል ደረጃ ከርሰ ምድር ጉድጓዶቻችን ምርት እንዲያመርቱ ከፍተኛ ወጪ ወጥቶበት ስራ ተሰርቷል ማለት ነው። ስለዚህ ከዛ በኋላ ይሄ የውጫዊ ችግር የሚባለው በተወሰነ ደረጃ ወይም ደግሞ በአብዛኛው ችግሩ አመዛኝ እሱ ስለነበረ የተፈታበት አግባብ ነው ያለው። አንደኛው እሱ ነው። ሁለተኛው ከዚህ ጋር ተያይዞ ይህ ችግር እስኪፈታ ድረስ የተወሰነ ያደረግነው ነገር ምንድነው? ችግሩ አለ፣ ግን ምን እናድርግ፣ ቀጣይ እንዴት ነው ማስተካከል የምንችለው የሚለውን በቢሮ ደረጃ በክፍል ደረጃ ከባለሙያዎች ጋር ተነጋግረን መቆራረጥ ነው ትልቁ ችግር የነበረው አይደል። በመጣ ሰዓት ያልደረሰበት ቦታ በመለየት እጅግ በጣም አድካሚ በሆነ ሁኔታ እያንዳንዷን ፖይንት ተች በማድረግ ለማዳረስ። ስለዚህ አሁን በተለይ የፈረቃ ስርዓቱ ምን ይመስላል የሚለውን እዚሁ ሲስተም ላይ ያለውን ነገር አይተን ችግሩ የተፈታላቸው አካባቢዎች ሄደን ደግሞ ነዋሪዎችን ማነጋገር እንችላለን ማለት ነው። እሺ፣ እናመሰግናለን በጣም። እንግዲህ በድጋሚ አመሰግናለሁ። እስቲ በቅድሚያ ግን ራስህን አስተዋውቀን። እሺ፣ እኔ ስሜ አቶ ወልደመድህን ከፍ ያለው እባላለሁኝ። የአዲስ አበባ ውሃና ፍሳሽ የለሚ ኩራ ቅርንጫፍ ጽሕፈት ቤት ስር የውሃ ስርጭት መሀንዲስ ነኝ። አጠቃላይ ምን ይመስላል የሚለውን በተለይ ደግሞ ከዚህ ከአሰራር ከሲስተሙ ጋር ተያይዞ የፈረቃ ስርጭቱን በምን አይነት ሁኔታ ነው የምትከታተሉት? ምን ያህል ፈረቃዎች አሉ? አጠቃላይ እዚህ ኮምፒውተር ላይ ስላለው ነገር አስረዳኝ። ኦኬ፣ እንግዲህ ምንድነው አጠቃላይ እንደ ለሚ ኩራ ቅርንጫፍ ጽሕፈት ቤት ወደ 168 የሚጠጉ ፈረቃዎች አሉ። እነዚህ 168 ፈረቃዎች በሙሉ የሚሰሩት ከእሁድ ጀምሮ እስከ ቀጣይኛው ቅዳሜ ድረስ ባሉት 7 ቀኖች በሙሉ ሽፍቶች አሉን ማለት ነው። እነዚህን ፈረቃዎች ለመከታተል ደግሞ የሚያስችሉ ቴክኖሎጂዎችን የመጠቀም ደረጃ ላይ ደርሰናል። በተለይ ከመስከረም ወር ጀምሮ ትግበራ ላይ ያስገባ ነው የኢፒ ኮሌክት መተግበሪያ እየተጠቀምን እንገኛለን። ይህ የኢፒ ኮሌክት መተግበሪያ
ኦልሞስት ያሉንን ሽፍቶች አጠቃላይ እዚህ ጋር በካርታ ተቀምጠው የምናያቸው እነዚህ የተለያዩ ከለሮች አስቀምጠን የምናያቸው ማለት በፈረቃ ቁጥር የተቀመጡ የሽፍት ሁነቶች ናቸው ማለት ነው። ስለዚህ እዚሁ ላይ ይታያሉ፣ ካርታው ላይ ይታያሉ። እነዚህ ፈረቃዎች አጠቃላይ የተቀመጡት እንደምታዩ ቁጥሩን ይለዋውጠዋል። እነዚህ ያሉን የውሃ ስርጭት አሁን በትግበራ ላይ የሚገኘው የውሃ ስርጭት ፕሮግራሞች የፈረቃ ቁጥሮች ናቸው። እነዚህን ዝርዝር የፈረቃ ፕሮግራሞች በየቀኑ የትኛው ፈረቃ ተሰርቷል፣ የትኞቹ ፈረቃዎች ደግሞ ጊዜያቸውን ጠብቀው ተመልሰዋል የሚለውን ኢፒኮሌክት በሚባለው መተግበሪያ እዚህም ሆነን እኛ የስርጭት ክትትል መሀንዲሶች እንዲሁም ደግሞ የስርጭት የስራ ሂደት አጠቃላይ ደግሞ በሄድ ኦፊስ ደረጃ ምን ያህል ፈረቃዎች ተሰርተዋል፣ እውነት የተባሉት ፈረቃዎች በትክክል ተሰርተዋል የሚለውን ኤግዛክትሊ በዚህ መተግበሪያ እናያለን ማለት ነው። እሺ በቅድሚያ አመሰግናለሁ። ስሞትንና የሚኖሩበትን አካባቢ ጨምረው አስተዋውቁኝ። እሺ አሰፋ ወርቁ እባላለሁ። የምኖርበት አካባቢ ያው አያት ቁጥር 2 አያት ጨፌ ቁጥር 2 ኮንዶሚኒየም ነው ወይም ደግሞ 49 ማዞሪያ በታች በሚገኘው ቁጥር 2 ኮንዶሚኒየም ነው ሳይቱ። መልካም እንግዲህ ዛሬ የተገናኘ ነው በተለይ እዚህ አካባቢ ከስርጭት ጋር ተያይዞ ሰፊ ችግሮች እንደነበሩ አሁን ላይ ደግሞ ችግሮቹ እንደተፈቱ ሰምተን ነበርና እንደው ምን ይመስላል ከዚህ በፊት የነበረው ከውሃ ስርጭት ጋር ተያይዞ ምን አይነት ችግሮች ነበረ ሲገጥሟችሁ የነበረው ነው አንሱልኝ። ችግሮቹ አክቹአሊ ቤዚካሊ 3 ብለን ልንመድባቸው እንችላለን። በመጀመሪያ ባለን ፈረቃ ጊዜ በሳምንት ነው የሚመጣው። በሳምንቱ ሬጉላርሊ አይለቀቅልም ነበር። በጣም ጭቅጭቅ ነበረ። የዚህ የዞኑ የውሃ ቢሮ ኃላፊ ጭምር እዚህ እስከ 6 ሰዓት እስከ 5 ሰዓት ሌሊት እየመጡ እየጎበኙ በቃ ችግር ነበረ፣ ክሪቲካል የሆነ ችግርና ሳይደርሰን የሚያልፍበትም ጊዜ ነበረ። በሳምንት አንድ ፈረቃችሁ? በሳምንት አንድ ቀን ሮብና ሐሙስ ነው። 2 ቀን ነው። ሮብና ሐሙስ አይመጣም ነበረና አለመምጣት ብቻ ሳይሆን ሲመጣ ደግሞ ሁለተኛው ታች ግራውንድ እና ፈርስት ፍሎር ብቻ ነበር የሚቆመው። ፕሬሸር የለውም ነበር። ይሄው ፕሬሸር ስለሌለ 3 እና 4 በተለይ አያገኙም ነበር። እንግዲህ አሁን ይሄ አንዱ ትልቅ ችግር ነበርና ሰራተኞቹ አክቹአሊ እንግዲህ ያው የተለያየ ችግርም ተያይዞ ይመጣል። የመብራት ችግር ካለ እዛው ማሰራጫው ቦታ ላይ ውሃ ይቋረጣል፣ መብራት የለም ተብሎ እኛ ጋር ግን አሁን ከተወሰኑ ጊዜያት በኋላ በተለይም አዲስ ኮንስትራክሽን ጀምረዋል። ውሃ ቢሮዎች አዳዲስ ቱቦ እየተከሉ ያንን የድሮን ቱቦ እያወጡ እየጣሉ አዳዲስ ቱቦ ከተከሉ በኋላ በጣም ፒውር ውሃ ነው የሚመጣልን። እንደገና ደግሞ ሬጉላርሊ በቃ በየጊዜው ይመጣልና ያችን ሮብና ሐሙስ ፕላስ ደግሞ ፕሬሸሩም ከፍተኛ ሆኖ ሲያበቃ ላይ ድረስ ይወጣል። ስሜ አለኝ ተስፋዬ የምኖርበት አያት 49። እሺ ከዚህ በፊት በተለይ ከፈረቃ ስርዓት ጋር ተያይዞ ምንድነው ይገጥም የነበረው ከውሃ ጋር ተያይዞ የሚለውን አንሺልኝ እስቲ። በሳምንት አንዴ ነበር ሮብ እና ሐሙስ። አንዳንዴ ላይ መጣ ይችላል፣ ሐሙስ ብቻ ይመጣል፣ ሮብ አይመጣም። ሁለቴ ነበር ፈረቃችሁ? አንድ ቀን ነው። ከዚህ በፊት የነበረው ፈረቃው 2 ቀን ነበር። 2 ቀን ግን ሮብ ላይ መጣ ይችላል፣ ሐሙስ ነበር የሚመጣው። አሁን ሮብና ሐሙስ በደንብ ይመጣል። ውሃውም ደህና ነው። ተመልካቾቻችን እንግዲህ በለሚ ኩራ ቅርንጫፍ ጽሕፈት ቤት በአዲስ አበባ ውሃና ፍሳሽ ባለስልጣን ማለት ነው ምን ይመስላል ከውሃ ፈረቃ እንዲሁም ደግሞ ከውሃ ስርጭት ጋር ተያይዞ የሚሰሩ ስራዎች የሚለውን ወደ እናንተ ስናደርስ ቆይተናል። እንግዲህ ይሄ ርዕሰ ጉዳይ በዚህ አይጠናቀቅም። ሳምንት ደግሞ በክፍል 2 ፕሮግራማችን ንፋስ ስልክ ቅርንጫፍ ጽሕፈት ቤት እንገኝና አጠቃላይ ከውሃ ስርጭትና ከፈረቃ ስርዓቱ ጋር የተያዙ አጠቃላይ ሀሳቦችን ወደ እናንተ የምናደርስ ይሆናል። እስከዛው መልካም ሳምንት ይሁንላችሁ።